አማን ናስቲ ዛሬ ደግሞ አንድ ቀለል ያለ ኤ12 እኔ ጋር ሲመጣ በኖ ሲም ነበር የመጣው። እንደምታየው አሁን ሲም አንብቧል፣ ኔትወርኩ መጥቷል ማለት ነው። እንደምታየው የሲም ዲቴክሽኑ በትክክል ሰርቶልኛል ማለት ነው። ይሄ ስልክ እኔ ጋር መጥቶ ቼክ በማድረግበት ታይም ላይ ሃርድዌር ሶሉሽን ላይ የሲም ዲቴክሽን መስመሯን ላገኛት አልቻልኩም። ቢትማፕ ላይ ገብቼ እንደምታየው ሲም ፕሬዘንት የምትለዋን ቼክ ሳረጋት እዚህ ጋር እነኚህን መስመሮች አገኘኝ። አንድ ሬጂስተር አገኘው። ይሄ ሬጂስተር ውሃ በልቶት ስለነበረ ቫልዩንም ማወቅ ስላልቻልኩኝ አንስቼው በሌላ ነው የቀየርኩት። ቫልዩን ለማወቅ ስል ግን የግዴታ ስኬማቲክስ ላይ መምጣት ነበረብኝ። R5021 የሚለው እንደምታየው 300 ኬ ሬጂስተር ነው። ከሌላ ቦርድ ላይ አንስቼ ቀየርኩለት። ስልኩም ሲም ማንበብ ችሏል፣ መስራትም ችሏል ማለት ነው። ላይክ ፎሎ ሼር ማድረግ እንዳይረሳ። ይመቻችሁ።